ዛሬ ግንቦት 29 አሁን የደረሰኝ ሰበር መረጃ አለ። የሰላም ሚኒስቴር ከአርሲ ኦርቶዶክሳውያን ግድያ ጋር ተያይዞ መግለጫን አውጥቷል። በዛም ለተጎዱት እርዳታ እንደሚደረግና አስፈላጊው ትብብርና ዘላቂ መፍትሄ እንደሚመጣ እየተነገረ ነው በአሁን ሰዓት ያለው። ይህንን የሚያሰማን እግዚአብሔር ይመስገን እያላችሁ ሁላችሁም ኮሜንት ላይ። ሆኖም ግን ማንኛችንም ኦርቶዶክሳውያን በአንድነት አሁንም መጮኻችንን እንቀጥላለን። ድምፃችንን ከፍ አድርገን እንጣራ። ፍሬ ያለው ነገር እስከምናይ ድረስ ምንም አይነት ማስተባበያ አንጠብቅም አንፈልግም። ሁላችንም ወደፊት ድምፃችንን በአንድነት አሁንም እናሰማ ዘላቂ መፍትሄ እስከምናገኝ ድረስ። በዚህ ሰዓት አርሲ ጋር በተገናኘ ሪፖርቱ ይፋ ተደርጓል፣ መግለጫ ተሰጥቷል። የሰላም ሚኒስቴሩ አቶ መሐመድ እንድሪስ ዛሬ ባጋሩት መግለጫ ላይ ብዙ አዳዲስና እንዲሁ ደግሞ ያልተሰሙ መረጃዎችን አጋርተውታል። የሰላም ሚኒስቴሩ የሰጡትን መግለጫ እየጋበዝኳችሁ አካውንት ሻዶ ባል ላይ ስላለ 5 ወይም ደግሞ 10 ጊዜ ኮፒሊንግ ማድረጋችሁ እንዳይረሳ። እስቲ መግለጫውን አብረን እንከታተለው። ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። የፖሊስ አዛዡ ተይዟል። የአዩዝ ሀበሻ ዘገባ እንደሚያመላክተው በአርሲ በአስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩ የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረዋል። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይትን በ118 ብር ግዙ በሚል ከገበሬው ብር በመሰብሰብ ጥይቱን ለገበሬው ሳይሰጡ ብሩን ግን በመዝረፍ ዋነኛ ተዋናይ እንደነበሩ ትላንትና መዘገባችን ይታወሳል ብሏል። ሐሳብ አስተያየት በኮሜንት አጋሩን። ፎሎ ማድረግ እንዳይረሳ። የፖሊስ አዛዡ በቁጥጥር ስር ውሏል። ስለ አርሲ የተሰሙ አዳዲስ ሰበር መረጃዎች አሉ ላጋራችሁ። አዩዝ ሀበሻ እንዲሁም ደግሞ መሰረት ሚዲያ እንደዘገቡት ከሆነ በምስራቅ አርሲ ዞን አስኮ ወረዳ ፖሊስ አዛዥ የሆነው በምስራቅ አርሲ ዞን በተፈጸመው የኦርቶዶክሳውያን ጭፍጨፋ ላይ የተጠረጠረው የወረዳው ፖሊስ አዛዥ በሰዓት በቁጥጥር ስር መዋሉ ነው እየተነገረ የሚገኘው። በተመሳሳይም የወረዳው ሰላምና ጸጥታ ቢሮ ኃላፊ የሆኑትን በቁጥጥር ስር ከመዋላቸው በፊት ከአካባቢው መሰወራቸው ነው እየተነገረ የሚገኘው። በዚህ ጉዳይ ላይም አሁንም አዳዲስ መረጃዎች እየተሰሙ ይገኛሉ። ለጊዜው ግን የወረዳው ፖሊስ አዛዥ በዚህ በኦርቶዶክሳውያን ጭፍጨፋ ላይ ማለት ነው ተጠርጥረው በቁጥጥር ስር መዋላቸውን እየተነገረ የሚገኘው። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቱን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። እጅግ በሚያሳዝን ሁኔታ የሟቾች ቁጥር 53 ደረሰ። በአርሲ አሳኮ ወረዳ ከሰሞኑ በደረሰ ጥቃት ዙሪያ መሰረት ሚዲያ ከመንግስት ምንጮችና ከአካባቢ ነዋሪዎች አሰባሰብኩት ያለውን አዲስ መረጃም አጋርቷል። በዚህ መሰረት ህይወታቸው እንዳለፈ የተረጋገጠ ሰዎች ብዛት 53 ያሉበት ያልታወቁ ሰዎች 190 የቆሰሉ 47 የታገቱና ገንዘብ የተጠየቀባቸው 6 ሲሆኑ የተቃጠለ ቤት 308 የተቃጠለ ቤተክርስቲያን 2 ተፈናቅለው እሬቻ ሚካኤል የተጠለሉ 789 ተፈናቅሎ ሱንቴ ማርያም የተጠለሉ 691 ተፈናቅለው አሳኮ ከተማ የተቀመጡ 262 ሲሆኑ ተፈናቅሎ ሌንጫ ኦዳ ወራምቡስ ቦጊዶ ኮበሬ የተጠለሉ ሰዎች 133 ሲሆኑ የተፈናቀሉ በአጠቃላይ 1875 ናቸው። የአካባቢው ነዋሪዎች ለመሰረት ሚዲያ እንደተናገሩት ተኩሱ ከዛሬ ጠዋት ጀምሮ ቆሟል። ነገር ግን የተፈናቀሉ ህዝብ ወደ ቀየው ለመመለስ አልቻለም ሲል ዘገባው አጠናክሯል። አቡነ ማትያስ በአርሲው ግድያ ሰሞኑን በአርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የደረሰውን ጥቃትና ግድያ ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ ድምጻቸውን አሰምተዋል።
በአርሲ ሀገረ ስብከት በቤተ ክርስቲያናትና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት ዛሬ ግንቦት 26 ቀን 2018 ዓ.ም ባስተላለፉት አባታዊ የሐዘን መልእክት የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን እንዳስገነዘቡም የአዲስ ማለዳ ዘገባ አመላክቷል። በአርሲ ሀገረ ስብከት በቅድስት ቤተ ክርስቲያንና በምዕመናን ላይ እየደረሰ ያለው መከራ እያበቃ ሳይሆን እየሰፋ በመምጣቱ የጸጥታ አካላትና በየመዋቅሩ ያሉ ኃላፊዎች የጥቃት ሰንሰለቱን በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ይድኑ ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበክራ ታሳስባለች ማለታቸውም ታውቋል። ፓትርያርኩ በመልእክታቸው በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን እንደገለጹም ተመላክቷል። በዚሁ ጥቃትና የሰዎች ግድያ ዙሪያ እስካሁን ባለው ሁኔታ በመንግስት በኩል የተባለ ምንም ነገር የለም። ቢቢሲ አማርኛው ድረገጽ ባሰባሰበው መረጃ የተለያዩ አካላትን ለማናገር ጥረቶችን አድርጌያለሁ ብሏል። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍያለው ሸንቁጤ በዚሁ ዙሪያ ለቢቢሲ ማብራሪያቸውን ከሰጡት ሰዎች መካከል ናቸው። ጥቃቱን ያደረሰው አካል ማን ነው የሚለው ጉዳይ አነጋጋሪ ሆኖ እንደቀጠለ ነው። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍያለው ሸንቁጤ ለቢቢሲ በሰጡት ማብራሪያቸው ጥቃቱ የተፈጸመው በምን ምክንያትና በማን እንደሆነ ለይቶ ለመናገር አሁን አልችልም ሲሉ ተናግረዋል። በአካባቢው የጸጥታ አካላትና የሚያጣራ ቡድን ማክሰኞ ግንቦት 25 ቀን 2018 ዓ.ም መሰማራቱን ተናግረው ሁኔታዎች መረጋጋታቸውን ገልጸዋል። በጥቃቱ የሞቱ ሰዎችን በተመለከተም ግማሹ 9 ይላል፣ ግማሹ 7 ይላል። ይሄም ራሱ መጣራት አለበት ሲሉም አክለዋል። በአካባቢው ግንቦት 23 እና 24 የተኩስ ሩምታ እንደተከፈተ ጥቆማ እንደደረሰባቸው መረጃው እንዳላቸው የተናገሩት ኃላፊው አንድ ቤተክርስቲያን ላይ የእሳት አደጋ መድረሱን በመግለጽ ይህንንም ወደ ቦታ የተሰማራ ቡድን አጣርቶ እንደሚያሳውቅ ተናግረዋል። የተፈጠረውን በዝርዝር ለማስረዳት አጣሪ ቡድኑ የሚያመጣውን መረጃ አይተው ለመናገር እንደሚመርጡ በመግለጽ ዝርዝር ከመናገር እንደተቆጠቡም ይኸው የቢቢሲ ዘገባ አክሎ አመላክቷል። የቤተ ክርስቲያን አገልጋይ የሆኑት ግለሰብ በበኩላቸው በአካባቢው ባለፉት 6 ዓመታት በሸኔ ታጣቂዎች ጥቃት በተደጋጋሚ ሲፈጸም እንደነበር ገልጸው የተወሰኑ ግለሰቦች ራሳቸውን ለመከላከል በግላቸው መታጠቃቸውን ለቢቢሲ ተናግረዋል። የተወሰኑ ሰዎች ከታጣቂዎቹ ጋር ሲታኮሱ፣ ቀሪዎቹ ግን እየሸሹ ባሉበት ተገድለዋል ሲሉም አክለዋል። በዚህ ሰዓት የኦርቶዶክሳውያንን ግድያ በተመለከተ አዲስ መረጃ ተሰምቷል። በምስራቅ አርሲ ከተፈጸመው አሰቃቂ የኦርቶዶክሳውያን ጭፍጨፋ ጋር በተያያዘ የወረዳው ፖሊስ አዛዥ አቶ አባቡ አብደላህ በቁጥጥር ስር መዋላቸው ተሰምቷል። የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረዋል፣ ያሉበት ቦታ አልታወቀም የተባለው። ከትላንት ጠዋት ጀምሮ በአካባቢው መረጋጋት የሰፈነ ቢሆንም በሰቀቀን ተራቸውን እየጠበቁ የሚገኙ ወገኖች የሚመለከተው አካል ችግሮች ከመፈጠራቸው በፊት ቀድሞ ሊደርስላቸውና ዋስትና ሊሰጣቸው እንደሚገባ ጠይቀዋል። ተጨማሪ መረጃዎች እንዲደርሷችሁ ቤቱን ፎሎ፣ ቪዲዮውን ደግሞ ኮፒ ሊንክ እና ሪፖስት አድርጉ። የአርሲ ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሰኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ሆኖ ያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት
መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽን፣ ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን፣ እንደ ሰላም ሚኒስቴር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል፣ አሳዛኝ ጥቃት መደረግ የሌለበት። አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት በክብር ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል።